የተከበራችሁና የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን ውድ ቤተሰብ እንደምሰነበታችሁ፣ እንዴት ናችሁ? ከሁሉ አስቀድመን የከበረ ሰላምታችን በያላችሁበት ድረስ አብራችን ቆዩ። ዛሬ ላካፍላችሁ የፈለኩት ነገር መተው ነገሬን ከተተው ያሉ አባቶቻችን ስላስቀመጡት አባባል ሰፊና ጥልቅ ሐሳብ ከዛ ጋር ተያይዞ ትንሽ ሳይንሳዊ ምልከታም ካነበብኩት አጣቅሼ መፍትሄ ይሆናል ብዬ ያሰብኩትን ነገር ከዚህ ጋር አያይዤ ላቀርብላችሁ ወደድኩ። መቼም በዚች ምድር ቆይታችን በተለያዩ ማህበራዊ ኢኮኖሚያዊ ኑሯችን የህይወት ገጠመኝ ብዙ ክስተቶች በህይወታችን ያልፋሉ፣ ይገጥሙናል፣ ይከሰታሉ፣ ያልፋሉ። ምን ለማለት ፈልጌ ነው? አብረን ስንኖር ከሰዎች ጋር ክህደት ያጋጥማል። አንዱ የአንዱን ገንዘብ ይክዳል፣ አንዱ የአንዱን ቃል ኪዳን ይበላል፣ አንዱ የአንዱን ንብረት ይወስዳል፣ ይቀማል። እንደዚሁም ደግሞ ህሊናን ውስጥ ሊነኩ የሚችሉ ያልተገቡ ስድቦች እንደ ኢንሳልቲንግ አይነት ይሄ ዲስከሬጅመንት ስብናችን ማንነታችን የማይገልጹ አይነት ትችቶች ሁሉ ሊያጋጥሙ ይችላሉ። ከነዚህ ጋር ተያይዞ የሚሰሙን ስሜቶች አሉ። ሌላው ባሳለፍነው የህይወት ገጠመኞቻችን ዙሪያ ትላንትና መለስ ብለን ስንቃኝ የሰራናቸው ስህተቶች አሉ። ምንም እንኳን ስህተት ለሰው ልጆች መማሪያ ቢሆንም እነኛ ስህተቶች ዛሬ ላይ ተመልሰው በአእምሯችን ደግሞ ደጋግመው መልሰው መላልሰው እየመጡ ሊከነክኑን፣ ሊያሙን ለምን እንዲሆነ እያልን ልንጠይቅ ልናሰላስላቸው አይገባም። ከዚህ ጋር ተይዞ የሚያጋጥሙ ገጠመኞችን እና ስለሚፈጥሩት አእምሯዊ ብሎ ማዕከላዊ ጉዳት እና የጤና መታወክ ትንሽ መረጃ ላቃብላችሁ ስለፈለግኩ ነው። እንግዲህ በዘርፉ የተመራመሩ ምሁራን እንደሚገልጹት ኔጋቲቭ ሜንታል ስቴት ይቅርታ ለማድረግና ሰዎችን በመጥፎ እይታ ማየት የሚያመጣውን አደጋ ለማስመልከት ያክል ሳይኮሶማቲክ ኮኔክሽን ቢትዊን ኔጋቲቭ ሜንታል ስቴት በሚል ሐሳብ ዙሪያ ያነበብኩትን ሐሳብ ነው ላካፍላችሁ የፈለኩት። ነገሮችን በአእምሯችን ማሳደር አሁንም እያነሱ ለምን እንዲህ ሆነ እንዲያ ሆነ ይህ ነገር ሆነ እያሉ ማሰላሰል፣ በደልን ጉዳትን አለመርሳት ወይም በዳይን ይቅር አለማለት፣ ይቅርታ ሰው አለመሆን፣ ፎርጊቭነስ አለመስጠት፣ ፎርጊቭ አለማለት ሊያመጡት የሚችሉት ችግር አጤነውት ያውቃሉ። ለምሳሌ ያክል ከባድ ጭንቀት ክሮኒክ ስትረስ፣ ብስጭት አንገር፣ ፍርሃት ፊር፣ ስጋት ወይም ጉጉት አንዛይቲ እና ስነልቦናዊ ስነአእምሯዊ ብለው አካላዊ ጉዳት ፊዚካል ሳይኮሎጂካል ዳሜጅ ሁሉ ሊያደርስብን ይችላል። አሁንም የዘርፉ ተመራማሪዎች ሲናገሩ ነገሮችን ባለመተው፣ ባለመርሳት፣ ይቅር ባለማለት የትላንት ህይወት ገጠመኝን፣ እንቅፋትን፣ ስህተትን እያሰቡ እያሰላሰሉ መልሶ አሁንም አእምሯችን ላይ ደግሞ ደጋግሞ ማምጣትና ማሰላሰል የሚያመጣው ጉዳት ሲገልጹት ለአእምሯችን ጤንነት እንዲሁም ለአካላችን አስፈላጊ የሆኑ ሁለት ዋና ዋና ሆርሞኖች ማለትም ኮርቲዞል እና አድሬናሊን የተሰኙ ሆርሞኖች ከመጠን በላይ ወደ ደም ስራችን ይፈሳሉ ማለት ነው። እነዚህ ሆርሞኖች የልብ ህመም፣ የጡንቻ መስነፍና አጠቃላይ አካላዊ ጉዳትን በሂደት ያመጣሉ። ስንቶቻችን ይቅር ባለ ማለት ለብዙ ከባድ የማይተላለፉ አይነት የህመም አይነቶች እየተጎዳንም እየተጋለጥን እንደሆነ ልብ ልንለው ይገባል። ከዚህም በላይ ሊገለጽ የሚችሉ ጉዳቶችን በስነ ልቦና እስከ አካላዊ ጉዳት ብሎም እስከ በራስ ላይ ጥቃትን እስከ ማድረስ። በራስ ላይ ጥቃት ማድረስ ማለት ራሳችን በተለያየ መንገድ ልንጎዳ እንችላለን። የምግብ ፍላጎታችን ሊሞት ይችላል። ከዛም አልፎ ራስን እስከ ማጥፋት ሱሳይድ ኮሚት እስከ ማድረግ ድረስ ይቅር አለ ማለት ነገሮችን አእምሯችን ውስጥ ማሳደር እዚያ ድረስ ሊያደርሰን ይችላል ማለት ነው። ስለዚህ አባቶች እንደሚሉት መተው ነገሬን ከተተው ነውና የመተው ሰዎች፣ የይቅር ሰዎች፣ እንዲህ አይነት የማይጠቅም የማይረባቡ ነገሮችን የመርሳት ሰዎች ብንሆን በጣም መልካም ነው ለማለት ያክል ነው። ይህን ባናደርግ ምን ይከሰታል የሚለውን ነገር በዝርዝር ለመግለጽ እንደሞከርኩት ከአእምሯዊ ስነልቦናዊ እስከ አካላዊ ጉዳት ድረስ ያደርስብናል ማለት ነው። ለምሳሌ ያክል አንድ ቦታ ላይ እባብ ነደፈን እንበል። ያ የነደፈን እባብ መርዙ የሚያመጣውን ጉዳት ለሰው ልጅ ዘርዝሮ መናገር ቀላል ነው፣ ሁላችንም እናውቀዋለን። ግን
እባቡ በነደፈን ቦታ በአካባቢው ሕክምና እርዳታ መስጫ ጣቢያዎች ባይኖሩ ምንድን ነው የምናደርገው? ቶሎ ብለን እባቡ የነደፈን አካባቢ ከፍ ብለን በገመድ በጨርቅ ነገር እናስርና ቶሎ በጥተን ያ ደም በተወሰነ ደረጃ እንዲፈስ እናደርጋለን። ቢያንስ መርዙን እንቀንሰውና ሊያደርስ የሚችለው ጉዳት በዛው ደረጃ እንቀንሰዋለን ማለት ነው። ከዛ ወደ ሕክምና እርዳታ የምናገኝበት አካባቢ እስከምን ድረስ እድልም ጊዜም እናገኛለን። ነገርም እንደዛው ነው። ሰዎች ጠቅ አድርገውን በድለውን ሲሄዱ እነሱ የራሳቸው ላይፍ ነው ከዛ በኋላ የሚቀጥሉት። እኛ ግን ለምን እንዲህ አለን፣ ለምን እንዲህ አደረገን፣ ለምን ካደኝ፣ ለምን እንዲሰድበኝ፣ ለምን እንዲያዋረደኝ እያልን ስናስተነትነው ስናብላለው ሁለተኛ በደል በራሳችን ላይ እንጨምራለን። ደግሞ ያለው ሁለተኛ በደል፣ ያ በደል እንደውም ሰዎች ከበደሉ የሚበልጥ ልብ በሉ፣ ከልብ ህመም እስከ አካል ጉዳት ድረስ የሚደርስ ነው ሁሉ ሊያመጣብን ይችላል። ስለዚህ የመተው ሰዎች እንሆን ለማለት ያክል ነው። አንዳንድ ደራሲያንና ጸሐፍት ወይም ኦተርስ ስለ ይቅር ማለትና ነገሮች ስለመተው እንዲህ ብለዋል። ይቅር ማለት እስረኛን ነፃ እንደ መልቀቅ ይቆጠራል። በተለይ እስረኛ ደግሞ እርስዎ ቢሆኑ መልካምነቱን ይረዳሉ። ሉዊስ ቢስሚደስ። ምን ለማለት ያክል ነው? አንድ ለተወሰነ ጊዜ በእስር ቤት የቆየ ሰው ነፃ ነህ ተብሎ ሲለቀቅ የሚሰማው ስሜት በእርሶ ላይ ቢሆን ያን አቻ ስሜት ሊረዱት ይችላሉ። ይቅር ማለት ደግሞ ያ ነው። ይቅርታ የእኩልነት ፍትሃዊ ምህረት ሲሆን በስሜት ሳይሆን በተግባር የሚገለጥ ፍቅር ነው። ጆይስ ሜየርስ። በተግባር የሚገለጽ መሆን መቻል አለበት። አዎ ከልቤ ይቅር ብዬዋለሁ ልንል እንችላለን። ግን በደሉን አስቀየሙን የምንላቸውን ሰዎች አቅርበን ሁሉ አብረናቸው ፖዘቲቭ በሆነ መልኩ በማህበራዊ መስተጋብሩ አብረናቸው እየኖርን መታየት ሁሉ መቻል አለብን። ዛት ኤክስተንት ሲሄድ ነው የይቅርታ ልኩ የሚታወቀው። ይቅር ብያለሁ ብለን ስተው አሁን ነገሩ ቅሬታው አለ ውስጣችን ማለት ነው። ያ መርዙ ሸንኮፉ አለ ማለት ነው። እሱን እያስታወስን ከበደላችን በላይ የምንጎዳ በዳዩ ሳይሆን እኛ ነን የምንጎዳው። ሌላው ወደ መንፈሳዊ ሃይማኖታዊ ዳራ ስናመጣው ኢየሱስ ክርስቶስ ፍቅር ኃጢአታችን እንዳጠበልን ሁሉ እንደተወልን እንዳስወገደልን እኛም ሌሎች ሰዎችን ይቅር እንድንል ኃይሉን ይሰጠናል። ለዓለም የሰው ልጆቹ ኃጢአቱ የከፈለው መስዋዕትነት ካሰብን ያን ያገኘነው በፍቅር በሱ ፍቅር ጥግና ልክ ከፍታ መጠን ነው ካል እኛ ማንን ይቅር ማንን ነገሮችን ማንተው ለምንድን ነው? የበለጠ ለመጎዳት የበለጠ ለመታመም እንደገና በመንፈሳዊ ህይወታችን ላይ ሌላ የሆነ በደል እናስቀምጣለን። ለምን? የፍቅር ጌታ ነው ያለንና ይቅር ካላልን እግዚአብሔርም ፈጣሪም ኢየሱስም ደስ ስለማይለው ሰማያዊ ዋጋችን ላይ ስለሚቀነስብን ይቅር ብንል የምንጠቀምኛለን ማለት ነው። የትላንት የሚጎዱን የማይመቹ ነገሮች፣ የህይወት ስህተቶች ሁሉ አለመተው፣ አለመርሳትና ደጋግሞ መጸጸት በነገ ህይወታችን ላይ ያንን እንቅፋት ተመልሶ ዳግም እንዲመጣ ማድረግ ነው። ኤሪክ ዋተርሰን። ስለዚህ ለምን እንዲሆነ እያልን የትናንትና ስህተታችን አሁን ደግሞ መልሰን ካሰብነው በነገ ህይወታችንና ጉዟችን መቼም ህይወት ካለ በዚህ ምድር ላይ መንገድ ማለት ጉዞ አለን። ህይወት ስለሚቀጥል ያን ስህተት ደግሞ ማምጣት እንደማለት ነው። ኦፍኮርስ ከስህተት መማር አለብን፣ ግን መርሳት ነው ያለብን። ያን በደሉን፣ ቁስሉን፣ ህመሙን መርሳት መተው ነው ያለብን የምትለው መልዕክት ማስተላለፍ ያክል ነው። የተወደዳችሁ የተከበራችሁ የጃን ተክል ሚዲያ ተከታታዮቻችን እንዲህ አይነት መረጃዎችን እንግዲህ በየጊዜው ለእናንተ እያቀረብን አብረን የምንዘልቅ ይሆናል ማለት ነው። ቅንነት ያተርፋል። ይቅር ስንል የምንጠቀም እኛ ነን። ቢያንስ ከሁለተኛ ህመምና በደል ራሳችን ማኒፌስት እናደርጋለን፣ ነፃ እናደርጋለንና የይቅርታ ሰዎችን ሁን ነገሮችን ጭንቅላታችን ላይ አናሳደሩ። ለጥሩ አእምሮና አካላዊ ጤንነት ብሎ ማህበረሰባዊ መስተጋብር የመተው ይቅርታ ሰዎችን ሆን እንላለን። ቅንነት ያተርፋል። ይህ ጃን ተክል ሚዲያ ነው። ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። ሰብስክራይብ፣ ፎሎ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ